የተሻለና ጤናማ ህይወት ለመኖር የሚረዱ 15 ቀላል የጤና ምክሮች። ጤንነትን መጠበቅ ወይም ጤናማ ሆኖ መቆየት ማለት የዕለት ተዕለት ልማዶቻችንን ማስተካከል ማለት ነው። ጠንካራ አካልና ጤናማ አእምሮ እንዲኖረን በየቀኑ ልንተገብራቸው የሚገቡ 15 ቀላል የጤና ምክሮች የሚከተሉት ናቸው። በቂ ውሃ ይጠጡ። ሰውነታችንን ከድርቀት ለመጠበቅና በቂ የውሃ መጠን እንዲኖረው በቀን ቢያንስ 8 ብርጭቆ ውሃ ይጠጡ። ቁርስ አይዝለሉ። ቀኑን በተመጣጠነ ቁርስ ይጀምሩ። ይህ ለቀኑም የሚያስፈልገን ኃይል ይሰጠናል። አትክልትና ፍራፍሬ ይመገቡ። በእያንዳንዱ ምግቡ ላይ አትክልቶችንና ፍራፍሬዎችን ያካቱ። ስኳርና የተዘጋጁ ምግቦችን ይቀንሱ። ከመጠን በላይ ስኳርና በፋብሪካ የተቀነባበሩ ምግቦችን ማስወገድ ለጤናው ጠቃሚ ነው። የአካል ብቃት እንቅስቃሴ አድርጉ። በየቀኑ ቢያንስ ለ30 ደቂቃዎች ያህል ሰውነትን የሚያንቀሳቅስ ስፖርት ይስሩ። በቂ እንቅልፍ ያግኙ። ሰውነታችን እንዲያርፍ እና ኃይል እንዲያገኝ በቀን ከ7-8 ሰዓታት ያህል ጥራት ያለው እንቅልፍ ለመተኛት ይሞክሩ። ጭንቀትን ያስወግዱ። ጭንቀትን ለመቀነስ ትንፋሽን ወደ ውስጥና ወደ ውጪ በማድረግ ጥልቅ ትንፋሽ የመውሰድ ልምምድ ወይም ሜዲቴሽን ያድርጉ። እጆቻችሁን ይታጠቡ። ኢንፌክሽኖችን ለመከላከል እጆቻችሁን አዘውትረው ይታጠቡ። የስክሪን ጊዜን ይገድቡ። ከኮምፒውተር ወይም ከስልክ ርቀው የስክሪን አጠቃቀም ጊዜውን ይቀንሱና ለዓይኖቻችሁ እረፍት ይስጡ። ትክክለኛ አቋም ይኑራችሁ። ሲቀመጡም ሆነ ሲቆሙ ትክክለኛ አቋም ይኑራችሁ። በትንሹና በተደጋጋሚ ይመገቡ። ብዙ ምግብ በአንድ ጊዜ ከመብላት ይልቅ በትንሹ በተደጋጋሚ ይመገቡ። ጨው ይቀንሱ። ልባችሁን ለመጠበቅ የጨው አጠቃቀም መጠናችሁን ይቀንሱ። ማጨስና አልኮልን ይተዉ። ሲጋራ ማጨስና አልኮል መጠጦችን መጠጣት ያስወግዱ። ከቤት ውጪ ጊዜ ያሳልፉ። ለቫይታሚን ዲ የሚጠቅም ተፈጥሯዊ ፀሐይ ብርሃን ለማግኘት ከቤት ውጪ ጊዜ ያሳልፉ። የጤና ምርመራ ያድርጉ። የጤናችሁን ሁኔታ ለመከታተል በየጊዜው ሐኪማችሁን ይጎበኙ። ትንንሽ ለውጦች ትልቅ ውጤት ያመጣሉ። እነዚህን ልማዶች በመከተል የሰውነታችሁን ኃይልና ጉልበት መጨመር ትችላላችሁ። በሽታ የመከላከል አቅምን ማሻሻል እንዲሁም አጠቃላይ ደህንነታችሁን ማሳደግ ትችላላችሁ። የጀመሩትን ይቀጥሉበት። ሰውነታችሁ ያመሰግናችኋል። ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክና ሼር ያድርጉ። እንዲሁም አስተያየት ስጡ። ለበለጠ የጤና መረጃ ኢትዮ ጤና የፌስቡክ ገጽን ፎሎ ያድርጉ። ጤና ይስጥልን።